በደንብ ስማኝ ወንድሜ፣ ከሰማኸኝ ትጠቀማለህ። አሁን ማሳያችሁ ደግሞ መነኮሳት የተባሉት የማያገቡት የሚባሉት በገዳም ውስጥ ይሄንኑ አይነት ሪቹዋል ሲያደርጉ የሚያሳይ ቪዲዮ ደግሞ ተመልከት። ጋይሴን ስርዓት የምታውቁት ካላችሁ እስቲ ኢንቦክስ ጋር አስቀምጡልኝ። ምንም ሊገባን አልቻለም። ኦኬ፣ ያልገባቸው ሰዎች ይሄንን ነገር አጋርተዋል። ገዳም ውስጥ ብዙ መነኮሳት ባሉበት እየተጨፈረ ይሽከረከራሉ። ይሄ የዛርና ያዶ ከብሬ መንፈስ ነው። ባይዞይ ይሄው እንዴት እንደሚሆን ተመልከት። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ወጋውልህ። ስዕል ተደርድሯል እንደምታዩት። የተወጋ ይሁን በጌታ በኢየሱስ። አየሁ የዛርና ያዶ ከብሬ ጠንቋይ ቤት የምታየው ስፒሪት ይሄን አየሁ። ጥቁር ለባሽ በሙሉ ይኸውልህ። አሁን ገዳም አይደለም ሊሉም ይፈልጓል። ይኸውልህ በድብቅ ከተገለጠው የሃይማኖታዊ ስርዓትና ገዳም ከሚለው አሰራር ጎን ለጎን ምን አይነት ወንጀል እንደሚሰራ ሪቹዋልስ ማለት ይሄ አጋንንታዊ ልምምድ። ፊታቸውን ተከናንበው ይጨፍራሉ፣ ይወድቃሉ፣ ይነሳሉ፣ ይፍገመገማሉ። የዛር መንፈስ ማለት ይሄ ነው። ምን ሌላ ነገር እኮ አይደለም። አሁን እነዚህ የተሳሉ ስዕሎች ከምን አይነት መንፈስ ጋር አብረው እንደሚሰሩ በቃ አይንን ገልጠ ተመልከተው ብራዘር። ይጠቅምሃል። ይሄንን ነው ለካ አንዳንዴ በዋልድባም ይዘፈናል የሚሉት። አይዘገንንም? አሁን ይሄን ስታይ ይሄ ስዕል ተብሎ በየግድግዳው ላይ ኦርቶዶክስ የተለጠፈ ቤት ውስጥ የለጠፍከው በሙሉ ከምን አይነት ስፒሪት ጋር እንደሚገናኝ ተመልከተው። ስላሴ ብለው፣ ገብርኤል ብለው፣ ሚካኤል ብለው፣ ራኤል ብለው፣ አቡዬ ብለው፣ ተክለ ሃይማኖት ብለው ማለቂያ የሌላቸውን አማልክት ስለው ግድግዳ ላይ ለጥፈ የሌሊት እንቅልፍ ሰላም የለህም። ለእግዚአብሔር መንግስት ጠላት እንድትሆን የሚያደርግ ሰው ውጪ ያለው ምእመን በግልጽ ዳንኪራ የሚረግጥ ነው። በአንገቱ ላይ ክር ያሰረው በሙሉ ዳንኪራ የሚረግጥ ነው። ብዙ አይነት ኮተት ነው የምናየው። እዚህ ስትመጣ ደግሞ ገዳም ተብሎ ይሄ ነው የሚደረገው ማለት ነው። ብራዘር በጌታ በኢየሱስ ክርስቶስ